አደገኛ የህገወጥ የሰዎች አዘዋዋሪ ተጠርጣሪ አድነው ባሻው ከማላዊ ተይዞ ወደ ኢትዮጵያ ተመለሰ። በሐዋሳ ከተማ በረዶ ቀላቅሎ በጣለ ከባድ ዝናብ የአንድ ሰው ህይወት አለፈ። 18 ተጓዦች በስዊድን ቀሩ። የሐረሪ ክልል ከጎበኙ የሀገር ውስጥ ቱሪስቶች ከ445 ሚሊዮን ብር በላይ ገቢ ተገኘ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሐጅ ጉዞ መሳካት አስተዋጽኦ አድርገዋል ላላቸው አካላት የእውቅና የምስጋና መርሃ ግብር አካሄደ። ሳዑዲ አረቢያ ኢራን ላይ በተከሰተው ወታደራዊ እርምጃ አሜሪካን ተቀላቀለች። አደገኛ የህገወጥ የሰዎች አዘዋዋሪ ተጠርጣሪ አድነው ባሻው ከማላዊ ተይዞ ወደ ኢትዮጵያ ተመለሰ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር ባደረገው ክትትል በህገወጥ የሰዎች አዘዋዋሪነት የተጠረጠረውን አድነው ባሻው ውዳን በቁጥጥር ስር በማዋል ለህግ እንዲቀርብ ወደ ኢትዮጵያ ማምጣቱን አስታወቀ። እንደ ፖሊስ መረጃ ተጠርጣሪው ከማላዊ ኢትዮጵያ ሀዲያና ከምባታ ወጣቶች ወደ ደቡብ አፍሪካ ለማሻገር የሐሰት ተስፋ በመስጠት ከ600 እስከ 800 ሺህ ብር ይጠይቅ ነበር። በጉዞ ወቅትም ተጓዦቹን በኬንያ እና ታንዛኒያ በረሃዎችና ጫካዎች ውስጥ በመተው በረሃብና በኤሌክትሪክ ንዝረት በማሰቃየት እንዲሁም ተጨማሪ ገንዘብ ከቤተሰብ በማስገደድ በኢሰብአዊ ድርጊት መከሰሱ ተገልጿል። ተጎጂዎቹ ደቡብ አፍሪካ ሳይደርሱ በቁጥጥር ስር ውለው በእስራትና በገንዘብ የተቀጡ ሲሆን ፖሊስ የ2015 ዓ.ም ጀምሮ ሲከታተሉ የቆየውን ይህን ተጠርጣሪ የማላዊ ፖሊስ አሳልፎ እንደሰጠው ገልጿል። ፌዴራል ፖሊስ ተመሳሳይ ጥፋተኞችን የማዳን ስራውን አጠናክሮ እንደሚቀጥል በመግለጽ ህብረተሰቡ መረጃ በመስጠት እንዲተባበር ጥሪ አቅርበዋል። በሐዋሳ ከተማ በረዶ ቀላቅሎ በጣለ ከባድ ዝናብ የአንድ ሰው ህይወት አለፈ። አደጋው በአንድ ሰው ላይ ከባድና 8 ሰዎች ላይ ቀላል ጉዳት አድርሷል። በሐዋሳ ከተማ ትናንት ምሽት በተከሰተው ያልተለመደ ኃይለኛ ንፋስና በረዶ ቀላቅሎ በጣለ ዝናብ ምክንያት የአንድ ሰው ህይወት ማለፉን የከተማዋ ሰላምና ጸጥታ ቢሮ አስታውቋል። በአደጋው አንድ ሰው ላይ ከባድ የአካል ጉዳት ሲደርስ በ8 ሰዎች ደግሞ ቀላል ጉዳት እንደደረሰባቸው ተገልጿል። የሐዋሳ ከተማ ሰላምና ጸጥታ ቢሮ የመምሪያ ኃላፊ አቶ ወንድሙ ቶርባ ለብስራት ሬዲዮ እንደተናገሩት በአደጋው በርካታ ቤቶች ጣሪያቸው በኃይለኛው ነፋስ ተነስተው በመውደቃቸው በሰዎችና በንብረት ላይ ጉዳት ደርሷል። በተጨማሪም የኮንክሪት የኤሌክትሪክና የቴሌ ፖሊሶች መውደቃቸው በከተማው ባህል አዳራሽ ምስራቅና መሃል ከተማዎች አካባቢ የኃይል መቋረጥ መከሰቱን ገልጿል። በአደጋው 2 መኪኖችና 1 ባጃጅ ላይ የዛፍ ቅርንጫፎች በመውደቃቸው የመስታወት መሰበር ጉዳት ቢደርስም ከባድ ጉዳት እንዳልደረሰባቸው ጠቁመዋል። በባጃጁ ውስጥ የነበሩት ሰዎች ከአደጋው በፊት ወጥተው በመጠለላቸው ጉዳት መትረፋቸውን ተገልጿል። በከተማዋ የተሰሩት የኮሪደር ልማት ላይ የደረሰ ጉዳት ስለመኖሩ ለአቶ ወንድሙ ብስራት ሬዲዮ ጥያቄ ያነሳ ሲሆን አዳዲስ የተሰሩ የኮሪደር ልማት ስራዎችና ቦዮች ወይም ካናሎች ጎርፍ በቀላሉ እንዲፈርስ ስለረዱ ከጎርፍ ጋር ተያይዞ የሚመጣውን አደጋ በከፍተኛ ሁኔታ ቀናንሰውታል። በኮሪደር ልማቱ ላይ የደረሰ የጎርፍ ጉዳት የለም ሲሉ ተናግረዋል። ከተማ አስተዳደርና የተለያዩ አካላት በማድረግ ባሉት የመስክ ምልከታ መሰረት አስቸኳይ ድጋፍ ለሚያስፈልጋቸው ወገኖች ድጋፍ ለማድረግ ስራቸውን እየጀመሩ መሆኑን ተገልጿል። አደጋው ለ8 ደቂቃ ያህል አጭር ጊዜ ቢቆይም የንፋሱና የበረዶ መጠን ከፍተኛ እንደነበር ተጠቁመዋል። ህብረተሰቡም የቅድመ ማስጠንቀቂያ መረጃዎችን በመከታተል ጥንቃቄ እንዲያደርግ ጥሪ ቀርበዋል። 18 ተጓዦች በስዊድን ቀሩ። የደብል ፓስ ፕሮጀክት መስራች ማብራሪያ ሰጡ። ለ2026 የጎቲያ ካምፕ ውድድር ወደ ስዊድን ካቀኑት የኢትዮጵያ ታዳጊ ቡድኖች መካከል የነበረው የደብል ፓስ የእግር ኳስ ፕሮጀክት ከ22 ልኳን ጋር ተጉዞ 18 ሰዎች በስዊድን እንደቀሩ አስታውቋል። የፕሮጀክቱ መስራችና ዋና አሰልጣኝ ታዲዮስ ተክሉ እንዳሉት እሳቸውን ጨምሮ 4 ሰዎች በቀደመ ቀን ወደ ኢትዮጵያ ተመልሰው ቀሪዎቹ 18 ሰዎች በተያዘላቸው የመመለሻ ቀን ከማረፊያቸው ሳያውቁ መውጣታቸው እንደሰሙ ገልጸዋል። አሰልጣኙ
እንደሚሉት ጉዳዩን ወዲያውኑ ለውድድሩ አዘጋጆች እንዳሳወቁ ሲሆን በኋላም ተጓዦቹ በስዊድን የሚኖሩ ዘመዶቻቸው እንደወሰዷቸው መረጃ መድረሱን ተናግረዋል። ከቀሩት መካከል እናትና ልጅ እንደሚገኙ ገልጸዋል። ታዲዮስ ተክሉ ተጫዋቾቹ እንዳይቀየሩ ቅድመ ጥንቃቄዎች መወሰዳቸው፣ ከወላጆቻቸው ጋር ውል መፈረሙንና ፓስፖርታቸውም በቡድኑ ኃላፊዎች እጅ እንደነበሩ ገልጸው ሆኖም ክስተቱ በተቀናጀ መልኩ የተፈጸመ እንደሚመስል አስተያየት ሰጥተዋል። በተጨማሪም የተጫዋቾቹን የጉዞ ወጪ በአብዛኛው ወላጆቻቸው እንደሸፈኑና አንዳንድ ቤተሰቦች ሌሎች አቅም የሌላቸው ተጫዋቾችን ለማገዝ ተጨማሪ ወጪ መሸፈናቸው ገልጿል። በጉዳዩ ላይ የኢትዮጵያ እግር ኳስ ፌዴሬሽን የቀሩትን ተጓዦች ብሔራዊ ቡድን አባላት እንዳልሆኑ ማሳወቁን ተከትሎ ታዲዮስ ተክሉ የፕሮጀክቱ በራሱ ጥረት በውድድር መሳተፉን በመግለጽ በተፈጠረው ክስተት ዋነኛ ተጎጂዎች እነሱ መሆናቸውንና ፕሮጀክቱ ስም ላይ ከፍተኛ አሉታዊ ተጽዕኖ እንዳሳደረ ተናግረዋል። ሌሎች በጎቲያ ካፕ የተሳተፉ የኢትዮጵያ ቡድኖችም በጉዳዩ ላይ ማብራሪያ እንዲሰጡ ጥያቄ መቅረቡ ተገልጿል። የሐረሪ ክልልን ከጎበኙ የሀገር ውስጥ ቱሪስቶች ከ445 ሚሊዮን ብር በላይ ገቢ ተገኘ። በሐረሪ ክልል በተጠናቀቀው በጀት ዓመት 14700 የውጭ ሀገር ቱሪስቶችን ክልሉን መጎብኘታቸው የክልሉ የባህል ቅርስና ቱሪዝም ቢሮ ገልጿል። ከውጭ ሀገራት ቱሪስቶች ባሻገር በሃይማኖታዊ ጉዞና በተለያዩ 180754 የሀገር ውስጥ ቱሪስቶች ክልሉን ጎብኝተዋል ሲሉ የቢሮ እቅድ ዝግጅት ክትትልና ግምገማ ዳይሬክተር አቶ አፈንዲ አብዲ ለብስራት ሬዲዮ ተናግረዋል። የሀገር ውስጥ ጎብኚዎች ቁጥር ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ8 በመቶ ብልጫ አሳይተዋል። ክልሉን ከጎበኙ የውጭ ሀገራት ቱሪስቶች ከ65 ሚሊዮን ብር በላይ ገቢ ሲገኝ ሀገር ውስጥ ጎብኚዎች ወደ 445 ሚሊዮን ብር ፈሰስ አድርገዋል። ከቅርስ ምዝገባ ጋር ተያይዞ ባለፉት 12 ወራት 500 ቋሚ ቅርሶችን ለመመዝገብ ታቅዶ እንደነበር ዳይሬክተሩ አስታውሰው በጀጎል ውስጥ የሚገኙ 48 ባህላዊ ቋሚ ቅርሶችን ለመመዝገብ ተችሏል ብለዋል። ተንቀሳቃሽ ቅርሶችን ለመመዝገብ በታቀደው መሰረት 138 የሚሆኑና በብሔራዊ ሙዚየም የሚገኙ ባህላዊ ዕቃዎችን መመዝገብ መቻሉን አቶ አፈንዲ ጨምረው ለጣቢያችን ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሐጅ ጉዞ መሳካት አስተዋጽኦ አድርገዋል ያላቸው አካላት የእውቅናና የምስጋና መርሃ ግብር አካሄደ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለተጠናቀቀው የሐጅ ጉዞ መሳካት አስተዋጽኦ አድርገዋል ያላቸው አካላት የእውቅናና ምስጋና መርሃ ግብር ዛሬ ሐሙስ ሐምሌ 24 2018 አዲስ አበባ አካሂደዋል። ጠቅላይ ምክር ቤቱ እውቅናውን የሰጠው በአማና የተፈጸመ አገልግሎት በክብር የሚዘከር ስኬት በሚል መሪ ሐሳብ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እውቅና የሰጠው 1447 ዓመተ ሂጅራ ስነ ስርዓት መሳከቻለሁ ላለው የላቀ አፈጻጸምና ከሳውዲ አረቢያ መንግስት ለተበረከተለት የአልማዝ ሽልማት አስተዋጽኦ ላበረከቱ አካላት ነው። በመድረኩ ላይ የተናገሩት የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ዶክተር መሐመድ ሷሊ የተጠናቀቀውን የ2018 ሐጅ ወቅት ታሪካዊ ብለውታል። ኃላፊው ሽልማቱ ካለፈው ትምህርት ተወስዶበት ለቀጣይ ትጋት የሚያነሳሳ ቢሆን አሁንም ክፍተቶች እንዳሉ በመጠቆም ይህንን ለማሻሻል እንደሚሰሩ ገልጸዋል። የጠቅላይ ምክር ቤቱ የተቋማት ልቀት ዘርፍ ምክትል ፕሬዝዳንት ኡስታዝ ተምኪን አብደላህ ስኬቱ እንዳለ ቢሆንም በሐጅ ወቅት ከሁጃጆች ጥቅም የሚፈልጉ አካላት እንደነበሩ ተናግረዋል። የራሳቸውን ጥቅም ለማስከበር ሲጥሩ የነበሩ ሰራተኞች መኖራቸውን የጠቀሙት ኡስታዝ ተምኪን ይህንን መሰሉን ድርጊት በቀጣይ ለመቅረፍ መስራት እንደሚገባ አጽንኦት ሰጥተዋል። የሐጅና ዑምራ ዘርፍ ዳይሬክተር ሀጂ አብዱላህ መሐመድ በበኩላቸው ጠቅላይ ምክር ቤቱ ከሳውዲ መንግስት ያገኛቸውን እውቅና የሁለትዮሽ የዲፕሎማሲ ትስስርን የሚያጠናክርና በቀጣይ ለሚጠየቁ አገልግሎቶች ቅድሚያ እንደሚሰጥ ያግዛል ብለዋል። መርሃ ግብሩ የሐጅ ጉዞ እንዲሳካ አድርገዋል ለተባለ መገናኛ ብዙሃን የክልል የሐጅና ዑምራ ዘርፍ የከተማና የክልል ከፍተኛ ምክር ቤቶች የኢትዮጵያና ሳውዲ አየር መንገዶች ለኢትዮጵያ ኢሚግሬሽንና ዜግነት አገልግሎት እውቅና ተሰጥቷቸዋል። በተጠናቀቀው ሐጅ ስነ ስርዓት ወቅት ከኢትዮጵያ ከ5200 በላይ ምዕመናን የተሳተፉ ሲሆን በዓለም አቀፍ ደረጃ ከ1.7 ቢሊዮን በላይ ምዕመናን ወደ ቅዱሳኑ ስፍራዎች አቅንተዋል።
ሳውዲ አረቢያ ኢራን ላይ በተከፈተው ወታደራዊ እርምጃ አሜሪካን ተቀላቀለች። ሳውዲ አረቢያ በኢራን ላይ እየተካሄደ ባለው የአሜሪካ ወታደራዊ እርምጃ በመቀላቀል በምስራቅ ኢራቅ በሚገኙ የኢራን ሰራዊት ኢላማዎችን ላይ አየር ጥቃት ፈጸመች። ዘ ኒውዮርክ ታይምስ እንደዘገበው የሳዑዲ ተዋጊ ጄቶች ያካሄዱት ይህ ጥቃት በምስራቅ ኢራቅ የሚገኙ ጦር መሳሪያ ዴፖዎችን እና የሎጂስቲክ መስመሮችን መሸሸጊያ ያደረገ ነው። በጥቃቱ ሳቢያ የእስላማዊ አብዮታዊ ዘበኛ ኮርፕስ ከፍተኛ መኮንኖችን ጨምሮ 20 የሚጠጉ ኢራን ወታደራዊ አማካሪዎች ተገድለዋል። ይህ እርምጃ ለውጥ በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ እና ከፍተኛ ደረጃ ያሸጋገረው ሲሆን በቀጠናው አዲስ ቀውስ እንደሚፈጠር ስጋትን አሳድሯል። ክቡራንና ክቡራት የሩህ ሚዲያ ቤተሰቦቻችን ዕለታዊ የሩህ ሚዲያ መረጃ ይህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን።